ሽተን ማርያም ደርሰን ቤተክርስቲያናችን ትመስላለች። አሁን ወደ ውስጥ እንገባለን። ወደ ውስጥ ስንገባ በዚች አድርገን ላይ ስለነበርን ነው። መምጫው መንገዱን ደግሞ አሳያችኋለሁ። ወደ ሽተን ማርያም መምጫ መንገዱ በጣም ነው የሚያደክመው። በጣም አድካሚ ነው። መምጫ መንገዱን ስንወጣ ወይ ላሳያችሁ እችላለሁ። ቅድም በላይ በኩል ስለነበርኩ ነው። በዚህ ተደርጎ ነው የሚመጣው። ይሄው በዚህ ተደርጎ ነው የሚወጣው። ስንወጣ ደግሞ ቀሪውን መንገድ አሳያችኋለሁ። ቤተክርስቲያኗ አዲሱ ቅዱስ ላሊበላ በመጀመሪያ የፈለፈላት ዋሻ ቤተክርስቲያን እችን ትመስላለች። በዚህ አድርገን አሁን ወደ ውስጥ እንገባለን። Let's go in here. İçim o aynı zaten abi. በሮችናት መግቢያ ተመስገን አባቴ በላይ ሽተን ማርያም እችን ትመስላለች። ተመልካቾች ሽተን ማርያም ቅዱስ ላሊበላ መጀመሪያ የፈለፈላት ቤተ ክርስቲያን ይችን ትመስላለች። ተመስገን 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 የሰራዊት ጌታ ቅዱስ እግዚአብሔር ተመስገን ተመስገን አባቴ መድኃኒዓለም ያው ስላድኖች አሉ። የጥንት ቤተ ክርስቲያን መሆኑ የሚታወቀው painting. Archangel Gabriel. Yes. Gabriel name. Small chanting area. Of course, they have big specific room outside. Yeah, the chanting. All this. So partially it's been restored. Look at this wood. It's been partially restored. Because of the age. UNESCO has made this cover. The cover, yes. UNESCO. UNESCO. It's a UNESCO. እዚህ ጋር አራቱ ነገስታት ይታያሉ። ቅዱስ ላሊበላ፣ ቅዱስ ይምርሃነ፣ ቅዱስ ገብረ ማርያም፣ ቅዱስ ናኩቶላብ ላይ ደግሞ እመቤታችን። ይህ እንግዲህ በሽተን ማርያም የሚገኝ የስዕል አድኖ ነው ማለት ነው። በዚህ በኩልም አይኖራል። እንገባለን፣ እናየዋለን። አሁን ወደ ቤተ መቅደስ አካባቢ ጠጋ ብለን ደግሞ ያለውን ነገር እናያለን። ተመስገን ተመስገን አባቴ መድኃኒዓለም። ይሄ ቤተ መቅደሱ ደግሞ ወደዚህ ነው። ይኸው ቤተ መቅደሱ ይሄ ነው። ተመስገን 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 የሰራዊት ጌታ ቅዱስ እግዚአብሔር። ይኸው ሽተን ማርያም የውስጥ ክፍሉ ይህንን ይመስላል። ተመስገን የሰራዊት ጌታ ቅዱስ እግዚአብሔር። የቤተ መቅደሱ ነው ማለት ነው። ተመስገን የሰራዊት ጌታ ቅዱስ እግዚአብሔር። ተመስገን 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 የሰራዊት ጌታ ቅዱስ እግዚአብሔር። ተመስገን ሉቃስ ራሱ በእጅ ሰራት
እየተማጸነ ሀሳቡ ላይ ማላለታል። አሜን ተመስገን። ሀሳቤን እግዚአብሔር በጎ የሆነ ልቦና እሸት እንዲፈጽም ጸልዩልኝ። እንግዲህ ተመልካቾቻችን እቺ በዚች ፊት ለፊት የምታዩት የቅድስት የእመቤታችን የቅድስት ድንግል ማርያም ስዕል ቅዱስ ሉቃስ የመጀመሪያ የሳላት ስዕል ይኸው ባሽተን ማርያም ትገኛለች። ስዕሏ ይኸው ይህንን ይመስላል። እናቴ ወላዲተ አምላክ ረድኤትሽ በረከትሽ አይለየን፣ በጎ የሆነ ልቦና እሸት ይፈጸም ዘንድ ረድኤት በረከትሽ በምልጃና በጸሎትሽ ፈጽሚልኝ። መስቀሉ ሰባ ነው። ተመስገን ተመስገን። ሰራዊት የተቀደሰ እግዚአብሔር ተመስገን። እንግዲህ የአሸተን ማርያም የውስጠኛው ክፍል ይህንን ይመስላል። እንግዲህ አብራችሁን ቆዩ። ሌሎችን አብረን እንጎበኛለን ባይ